ሰላም ዩቲዩብ ዛሬ በአድቫንስድ ፓርት 3 ተመልሰናል ማለት ነው። በዛሬ ቪዲዮ እንግዲህ ባለፈው ካቆምንበት እንጀምራለን። ኦሬዲ አድቫንስድ እንደመሆናችን የዛሬው ክላሳችንም ከፍ ያለ ነው የሚሆነው ማለት ነው። እንግዲህ ዛሬ የምንማማረው ስለ ፌር ቫልዩ ጋፕ ነው። ብዙም እንትን አላንዛዛባችሁም። ዋና የሚባሉት ማሳያችኋለሁ። በደንብ መከታተል እንዳረሱ። ቪዲዮን ያላያችሁ ደግሞ ካላችሁ የበፊቱን ቪዲዮ ከእንደገና ከቢጊነር ጀምሮ እዩት። ቢጊነርን የጨርሳችሁ ከሆነ ደግሞ ከአድቫንስድ ከፓርት 1 ድረስ ጀምሩ ብዬ ሪከመንድ አደርጋችኋለሁ። እንግዲህ ወደ ቪዲዮችን። እሺ እንደምትመለከቱት መጀመሪያ ፌር ቫልዩ ጋፕ ምንድነው የሚለው ከሱ ገለጻ ልሄድላችሁ። ፌር ቫልዩ ጋፕ ማለት በሶስት ካንድል መሀል የሚፈጠር ክፍተት ነው፣ ጋፕ ነው። ፕራይስ ብዙ ጊዜ ያንን ቦታ ሪቴስት የማድረግ ቻንስ አለው እና ሪቴስትም ካረገ በኋላ ደግሞ አክብሮት ወደ መጀመሪያ ወደ ሄደበት ዳይሬክሽን የመሄድ ፕሮባብሊ በጣም አለው እና እንዴት ነው ቫሊድ እና ኢንቫሊድ ፌር ቫልዩ ጋፕ የሚለውንም በዚህ ቪዲዮ አብሬ ያሳያችኋለሁ ማለት ነው። እሺ ፌር ቫልዩ ጋፕ እንዴት ነው የምንለየው ካላችሁኝ፣ እሺ አይ ሆፕ ከፊቱ ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። ያው ግልጽ ስለሆነ ደግሞ ማስረዳበት ወይ እንደምትረዱት 100% እርግጠኛ ነኝ። እሺ ጀስት አሁን ይሄ ሴል ሳይድ ነው እንበለው ወይም ደግሞ ቤሪሽ ነው እንበለውና አሁን ቤሪሽ በሆነ ሰዓት ይህ ሶስት ካንድል የምትመለከቱት በዚህ ያለው ክፍተት ይችኛዋ ክፍተት አለች አይደለ? ይችኛዋ ጋፕ ናት ፌር ቫልዩ ጋፕ የምትባለው። ግልጽ ነው አይደለ? አሁንም ልድገምላችሁ። በእነዚህ በሶስት ካንድሎች መካከል ያለችዋ ጋፕ ይችኛዋ ጋፕ ማለት ነው። ጋፑን ደግሞ ይኸው በዚህ ላስመርላችሁ። ይችኛዋ ማለት ነው። ሌላ ከለር ልስጥላችሁና ሞር ግራ እንዳያጋባችሁ። እሺ ይችኛዋ ቀዩዋ ይችኛዋ ናት አሁን ፌር ቫልዩ ጋፕ የሚባለው እና ብዙ ጊዜ ፕራይስ ምን የማድረግ ጸባይ ያለው መሰላችሁ? አሁን ይሄ እንዳልኳችሁ ሴል ሳይድ አይደለ? ማርኬቱ እየወረደ ነው እንበል። እንዲህ ይመጣና ይቺን ቦታ ግማሽ ፐርሰንት ወይም ደግሞ ኖርማል ይቺ ቦታዋ ላይ ሪስፔክት አድርጎ የመውረድ ቻንስ አለው። እኔ አሁን አብዛኛው ትሬድ የምገባው ላይክ ኢንትሪ ሞዴል ላይ ፌር ቫልዩ ጋፕ ነው በጣም ማለት ነው። ከ100% 70-80 አብዛኛው በፌር ቫልዩ ጋፕ እንትን ነው ኢንትሪ ሞዴል ነው የምገባው ማለት ነው እኔ። እና ፌር ቫልዩ ጋፕ ደግሞ የሆነና ያልሆነ ደግሞ ልንገራቸው። አሁን ይሄ የሆነ ነው አይደለ? ያልሆነው ደግሞ ይችኛዋ ሻዶዋ፣ ስለ ቦዲና ሻዶ አስተምሬያቸዋለሁ ቢጊነር ክላስ ላይ። ሻዶ እንደዚህ ሆኖ የዚህኛውም ደግሞ ሻዶ እንደዚህ ከሆነ በመሀላቸው እንደምታዩት ይችኛዋ ምንም ጋፕ ከሌለ ይሄ አሁን ፌር ቫልዩ ጋፕ ሊሆን አይችልም ማለት ነው። ምን ሲሆን ይችኛዋና የዚህኛዋ ሻዶ ምንም ክፍተት በዛኛው ሻዶ እና በዚህኛው ሻዶ ምንም ክፍተት ከሌለ ፌር ቫልዩ ጋፕ የሚባል ነገር የለም ማለት ነው እዚህ ቦታ። ስለዚህ ይሄን ቦታ ምን እንለዋለን? ኤክስ ፌር ቫልዩ ጋፕ ቦታ አይደለም ማለት ነው። እሺ አሁን ደግሞ ወደ ቡሊሽ እንሂድ። ኦኬ ሶሪ እሺ አሁን ደግሞ ወደ ቡሊሽ እንሂድ። ኦኬ እንትናን አላጠፋሁትም። ቡሊሽ ላይ በተመሳሳይ ቡሊሽም ላይ ማርኬቱ
እንደዚህ ወደ ላይ እየወጣ ከሆነ 3 ካንድል በምትመለከቱ ሰዓት ከዛ በኋላ እቺኛዋ ጋፓ ይቻት እቺኛዋ ጋፕ በተመሳሳይ ከሴል ሳይዱ ጋር ተመሳሳይ ነው። ጀስት የአረንጓዴና የቀይ ልዩነት ብላችሁ አስቡት። ባይ እና ሴል ሳይድ ብላችሁ ልዩነት ያስቡት እንጂ ምንም ልዩነት የለውም። እንዳልኳችሁ ይቺ ጋፓ ፌር ቫልዩ ጋፕ ናት። ማርኬቱ ምን አይነት ጸባይ ያለው እየወጣ ከሆነ ይመለስና ይቺ ቦታ ሪቴስት አድርጎ ወደ ላይ መውጣት ቻንስ አለው ማለት ነው። ፌር ቫልዩ ጋፕ ማይሆነው ደግሞ እቺኛዋ እንደዚህ ሲሆን የዚህኛው ሻዶ እና የመጀመሪያው ካንድል ሻዶ እና የሶስተኛው ካንድል ሻዶ እሱ ጋር ምንም ክፍተት ከሌለ እዚህ ጋር ምንም አይነት ፌር ቫልዩ ጋፕ የለም ማለት ነው። እሺ አይ ሆፕ ግልጽ ነው። አሁን ደግሞ ወደ ቻርታችን ወይም ደግሞ ወደ ላይቭ ወደ ላይ ወጣ ብለን እናያለን ማለት ነው። እሺ እሺ ኢቨን አሁን ራሱ ስለ ባለፈው አይ ቲንክ ክላስ ስለ ማርኬት ስትራክቸር ሺፍት ነው ያሳያችሁ ይመስለኝና በኋላ ሊክ እንዳላረገው ፈራውላችሁ። ግን ጀስት ልንገራችሁ ወደፊት መምጣት ስለማይቀር አሁን እቺኛዋ አሁን ምን አይነት ፌር ቫልዩ ጋፕ ሲሆን ነው ቫሊድ የሚሆነው ወይም ደግሞ ጥንካሬ ያለው ካላችሁኝ፣ አንድ ሊኩዊዲቲ ከወሰደ እያዳመጣችሁ፣ አንድ ሊኩዊዲቲ ከወሰደ ቼክ ራይት ታደርጋላችሁ። ሁለት ማርኬት ስትራክቸር ሺፍት ከሰራ እሱንም ቼክ ራይት ታደርጋላችሁ። ሶስተኛ ፌር ቫልዩ ጋፕ፣ ይህ ከተፈጠረ ይህ ፌር ቫልዩ ጋፕ በጣም ጠንካራ ነው። ጠንካራ ነው ማለት 100% ዊን ሬት አለው ማለት ሳይሆን ግን ዊን የማድረግ ቻንሳችን በደንብ ከፍ ያለ ነው ማለት ነው። እሺ አሁን እዚህ ጋር እንደምትመለከቱት ጀስት ሊኩዊዲቲ ይሄንን ወሰደ እንበል። አሁን ያለነው 5 ሚኒት ቻርት ላይ ስለሆነ ጀስት እንደ ኤግዛምፕል እሺ እሺ ይሄኛውን ሊኩዊዲቲ ወሰድን በለው እንዳልኳችሁ። ከዛ በኋላ የቱ ጋር ፌር ቫልዩ ጋፕ አለ? አንዴ 3 ሰከንድ ሰጣችኋለሁ፣ አይደንቲፋይ አድርጉት። እዚህ ጋር ፌር ቫልዩ ጋፕ የቱ ጋር አለ? ማርኬት ስትራክቸር ሺፍት ከሰራ በኋላ ፌር ቫልዩ ጋፕ የቱ ጋር አለ? እሺ አይ ሆፕ አግኝታችሁታል ብዬ ተስፋ አደርጋለሁ። እቺኛው ማለት ነው። ይህ አሁን ይሄ ብዙ ጊዜ ማየት ያለብን ማለት ነው የመጀመሪያው 2 ካንድል ነው። ሞር ደግሞ እኔ ብዙ ጊዜ ማየው አንደኛውን ካንድል ነው። አሁን አንደኛውን ካንድል እንደምትመለከቱት ይቺኛዋ ይቺ ካንድል ሪስፔክት አድርጓለች አይደለ? በሻዶ ጨረሰች። ከዛ በኋላ እንደ መውረድ አድርጋ ነው ክሎዝ ያደረገችው አይደለ? አሁን ይህ ስለተፈጠረ ሞር ፌር ቫልዩ ጋፑ የተከበረ ነው ብለን እናስባለንና እዚህ ጋር ኢንተር እናደርጋለን ማለት ነው። ከፈለጋችሁ ሁለተኛ ካንድል ኮንፊርሜሽን ጠብቃችሁም እዚህኛው ካንድል ላይ እቺኛዋ ካንድል ላይ መግባት ትችላላችሁ ከፈለጋችሁ ማለት ነው። እሺ አይ ቲንክ ማርኬት ስትራክቸር ሺፍት አሳይቻችኋለሁ ብዬ ተስፋ አደርጋለሁ። ካላሳያችሁም ግን ዝም ብዬ ልንገራችሁ፣ ምክንያቱም ወደፊትም ማስተማሪ ስለማይቀር ማለት ነው። ማርኬት ስትራክቸር ሺፍት ይችኛው አሁን ለምንድን ነው ይሄ ጠንካራ የሆነው ካላችሁኝ፣ አንድ ሊኩዊዲቲ ወሰደ። ኤግዛምፕል ሊኩዊዲቲ በ5 ሚኒት ነው ያለውት። ጀስት በቃ ወይም ኢንተርናል እንበለው፣ ኢንተርናል ሊኩዊዲቲ ቼክ፣ ማርኬት ስትራክቸር ሺፍት ቼክ፣ ፌር ቫልዩ ጋፕ ቼክ። ከዘይቱ ጋር እንገባለን። ኢንትራችንን እዚህ ጋር ብንገባ ደስ ያለንን ሪስክ ቱ ሪዋርድ ተጠቅመን እስከ 1 to 3 ቢሆን ይመከራል። ጀስት እንደዚህ እናስበው። ስቶፕ ሉዝ ሁሌ ስዊንግ ሃይ ቦታ ላይ ማድረግ ነው። እኔም ማድረገው እዛ ቦታ ላይ ስለሆነ ማለት ነው። እና ስቲል አሪፍ ራን እያደረገልን ያለ ነው ማለት ነው። አይ ሆፕ ግልጽ ነው። ግልጽ ካኖልናችሁ ሁሌ እንደምደጋግመው ቪዲዮን ከመጀመሪያ ጀምሮ ምንም ሳታሳልፉ እዩት። አሁን ያስረዷችሁ ደግሞ ግራ ካጋባችሁ ደግሞ ግልጽ እንዲሆንላችሁ ከቢጊነር ጀምራችሁ እስከ አድቫንስድ ድረስ ኑ። እንግዲህ አይ ቲንክ ሰብስክራይብ አድርጉ፣ ላይክ አድርጉ አላልኩም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ለቻናሉ ደግሞ ሬዲ ቤተሰብ ከሆናችሁ ደግሞ ላይክ በማድረግ አበረታቱኝ። ሞር እንድሰራ ኢነርጂ ትሰጡኛላችሁ ማለት ነው። ዛሬ አንድ አይ ቲንክ 2 ትሬድ ወስጃለሁ።
1 ጎልድ እና 2 ደግሞ ዩሮ ወስጄ ነበር። ሁለቱም በሚያሳዝን ሁኔታ ስቶፕ ሉዝ ነክቶብኛል። ግን ስቲል ማለት ራሴን ተቆጣጥሬ ምናምን ዘና ለማለት እየሞከርኩ ነው ሆኛለሁም። ለእናንተም ደግሞ ቪዲዮ ለመስራት ደግሞ ይበልጥ አነሳስቶኛል። ላይክ አድርጉ። ላይክ ማታረጉ ሰዎች እንጣላለን። እንደዚህ እየለፋውላችሁ ካላበረታታችሁኝ ላይክ ነካ ታደርገዋለህ። ይመች ያረዳልሽ።